በኤአይ ላይ ተአምር እየታየ ነው። ዛሬ በኤአይ ፎቶአችሁን እንዴት በቀላል አማርኛ እንደምትቀይሩ አሳያችኋለሁ። ውድ ተመልካቾቻችን ለቻናሉ አዲስ ከሆናችሁ እኛን ስለሚጠቅመን እናንተንም ደግሞ ሰብስክራይብ፣ ላይክ እንዲሁም ሼር በማድረጋችሁ ምንም ስለማትጎዱ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር በማድረግ ቪዲዮውን ብዙ ቦታ እንዲደርስ እናድርግ። እንግዲህ ኤአይ አፕ ብቻ ነው የሚያስፈልገን ማለት ነው። ማንኛውም ፎቶ ተነስታችሁ የልብሳችሁን ከለር፣ ፊታችሁን፣ ቤታችሁን ሙሉ ከለር በአማርኛ አዘን በቀላሉ ይቀይረዋል ማለት ነው። እናንተ ፎቶ ብቻ ይኖራችሁ ልብሳችሁን ይቀይርላችኋል። ሌላ ልብስ የፈለጋችሁትን አይነት ታስገቡለታላችሁ፣ ይቀይርላችኋል። ቦታውን ከፈለጋችሁ እንጦጦ፣ ከፈለጋችሁ ቤተ መንግስት፣ ከፈለጋችሁ ቤተ ክርስቲያን፣ የፈለጋችሁበት ፓሪስ ምናምን አድርግልን ብቻ እናንተ በአማርኛ በቀላል አማርኛ መጻፍ ብቻ ነው የምትፈልጉትን። እስከዛሬ ስክሪፕት ነበር የምታስገቡበት በሌላ በእንግሊዝኛ ነበር። አሁን ግን በአማርኛ በቀላሉ በአማርኛ ጽፈን የፈለግነውን ነገር የምናደርግበትን ኤአይ አፕሊኬሽኑ ኦሪጂናሉን ብቻ በማውረድ እንዴት እንደምሰሩ አሳያችኋለሁ። እንግዲህ የአፕሊኬሽን ኤአዩ ማለት ነው አብዛኞቻችሁ ላይ ይኖራል ስልካችሁ ላይ ማለት ነው። ከሌለም ከፕላይ ስቶር በቀላሉ መንገድ ታወርዱታላችሁ። እንደሌላው ሊዮናርዶ አፕ ወይም እንደ ጂሜል ከዌብሳይት ላይ አይደለም የምንሰራው ማለት ነው። በአፕሊኬሽኑ በቀላሉ ነው። እሺ ውስጥ ከገባን በኋላ የፕላስ ምልክቷን ተጭነን ፎቶ እናስገባለታለን። መጀመሪያ የምንፈልገውን ወደ ሌላ የምንቀይረውን ማለት ነው። ፎቶ ከፋይላችሁ ላይ ያስመርጣችኋል። የምትፈልጉትን ፎቶ ተነስታችሁ ታስቀምጡና እዛ ላይ መቀየር የምትፈልጉትን አንድ ፎቶ ትመርጡለታላችሁ። እሺ እኔ ይሄን ፎቶ መረቁለት ይሄው አስገባውለት። እዚህ ጋር ነው የምጽፈው። እንግዲህ በአማርኛ ነው፣ ሌላ ቦታ በእንግሊዝኛ ምናምን ነው የሚያሳያችሁ። እኔ ግን በአማርኛ ነው የማሳያችሁ። እሺ ጃኬቱን መቀየር ፈልጋለሁ፣ ቦታውን መቀየር ፈልጋለሁ። እናንተ የምትፈልጉ ከሆነ አሁን ለምሳሌ ጃኬቱን የምትቀይሩ ከሆነ ጃኬቱን ወደዚህ ነገር ቀይርልን ብላችሁ ብቻ ማለት ብቻ ነው እናንተ የሚጠበቅባችሁ። ወደ ቀይ ከፈለጋችሁ ወደ አረንጓዴ፣ ወደ ጥቁር ይቀይርላችኋል። ከፈለጋችሁም ደግሞ ይሄንን ፎቶ ጃኬቱን ቀይረ እንጦጦ ጋር ተነሳኝ፣ ቤተክርስቲያኑ ጋር አንሳኝ፣ ወይም አስፋልት ላይ ወይም መኪና ውስጥ እንደፈለጋችሁ ነው የሚሰራው በቀላል አማርኛ። ቀለል ያለ አጻጻፍ ይኸው አሁን ለምሳሌ እኔ ያልኩት ጃኬቱን ቀይ አድርገህ እንጦጦ አካባቢ ፎቶ አንሳኝ ነው ያልኩት። ይኸው ጃኬቱን ቀይ አድርጎ እንጦጦ አካባቢ እንዲያነሳኝ ነው ያደረኩት ማለት ነው። ቀላል ነው፣ በአማርኛ ነው የምትጠቀሙት። እንደዚህ አድርጋችሁ ጽፋችሁለት እናንተ ደግሞ የፈለጋችሁትን ነው የምትሉት። የምትፈልጉትን ነገር መናገር ትችላላችሁ። ይኸው ብዙ ሰው እየጠየቀ ስለሆነ አሁን ማዘግየት አይቻልም ነው የሚለው። ፍጠን በሉት እስኪ። ለምሳሌ ፍጠን በሉት እናንተ ጻፉለት፣ ፍጠን በሉት። እሱ የሚለው ብዙ ሰው እየጠየቀ ስለሆነ ይህን ሲስተም መጠቀም ለአሁን ማድረስ አንቻልም፣ ግን ሲደርስ እናሳውቃቸዋለን የሚለው። እሺ ፕሊዝ ፍጠን፣ ለአሁን ነው የሚፈልገው ልበለው እስኪ። ምን እንደሚለኝ እንየው እስኪ። እሺ ፎቶ እየተዘጋጀ ነው፣ በጥቂት ደቂቃዎች ውስጥ ዝግጁ ይሆናል። በዚህ ጊዜ ፎቶን በእንጦጦ ፓርክ አካባቢና በቀይ ጃኬት መልክ እንዲመስል እየተሰራ ነው አላቸው። አያችሁ ኤአይ ማለት ነው። በቃ ፋስት ሆኗል። አማርኛው አጻጽፎ በቃ በፊት አማርኛ ሲጽፍ ትንሽ ይወላገድ ነበር። አሁን በቃ ተስተካክሎ ኦሬዲ በአማርኛም እየመለሰልን ነው ማለት ነው። እስኪ እንጠብቀው ትንሽ። ዋው ኢሜጅ ክሬትድ፣ ኢሜጅ ደርሷል። ፎቶ ልኮልናል። ዋው ምን አይነት አድርጎ ነው ያላከልን በእናታችሁ። እሺ እንጦጦ አካባቢ ነው ያነሳው ፎቶውን። ኦሬዲ እንጦጦ አካባቢ አድርጎታል። ጃኬቱንም ጥቁር አድርጎታል። ኦሬዲ መልኬን ግን ትንሽ አበላሽቶኛል። ቆንጆ ነገር ነበርኩ። እንደዚህ አድርጋችሁ በቀላሉ የምትፈልጉትን ነገር መጠየቅ ትችላላችሁ በአማርኛ ማለት ነው። ጃኬቱን ጥቁር አድርጋችሁ አሁን ለምሳሌ ይሄው ጃኬቱን ጥቁር አድርገህ ፎቶ አንሳኝ አልኩት። ኦሬዲ ይሄው ድጋሚ ደገምኩለት ማለት ነው። እንደዚህ የጠየቃችሁ በተለያየ ቋንቋ በፈለጋችሁን ነገር በሀገር ውስጥ ቋንቋ ማለት ነው ራሳችሁ በመጠየቅ ፎቶአችሁን እንደውም አካባቢ የተነሳችሁበትን ቦታ መቀየር ትችላላችሁ። ኦሬዲ የፈለጋችሁበት ቦታ አድርጋችሁ ማስወጣት ትችላላችሁ ማለት ነው በቀላል አማርኛ ማለት ነው። አሁን ደግሞ በቀይ አድርጎ ፎቶአችንን እንጦጦ አካባቢ አንስቶ አምጥቶልናል ማለት ነው። ጀበናም ከስራችን አስቀምጦልናል። ኦሬዲ እንጦጦ እንዲመስል ነው መሰለኝ። ቀይ ጃኬቱ በጣም ያምራል። ወደ ቀይ ቀይሮታል ማለት ነው። እንደዚህ አድርጋችሁ የፈለጋችሁትን ነገር በመጠየቅ ሙሉ ፎቶ ብትነሱ ደግሞ ኦሬዲ አሪፍ አድርጎ ያነሳቸዋል ማለት አካባቢውን ጽድት ያደርግላቸዋል። ጉርድ ፎቶ ኦሬዲ ስለሆነ ከወገብ በላይ ስለሆነ ያነሳውት ነው። ስለዚህ እንደዚህ አድርጋችሁ በአማርኛ የፈለጋችሁትን ጽፋችሁለት ወደ ፈለጋችሁ ቦታ ቀይርልን ማለት ትችላላችሁ ማለት ነው። ፎቶአችሁን እንደዚህ በልብሳችሁ
በሌላ ልብስ ተነስታችሁ ኦልሬዲ በምትፈልጉት ጋር ደግሞ መነሳት ትችላላችሁ ማለት ነው። ስለዚህ አጭር ዘዴ ነው። ኦልሬዲ ልብስ በአሮጌ ልብስ ተነስታችሁም ሊሆን ይችላል፣ በደስ በማይላችሁም ልብስ ተነስታችሁ ሊሆን ይችላል። እንደዚህ አድርጋችሁ ፎቶአችሁን ማስቀየር ትችላላችሁ ማለት ነው። ውድ ተመልካቾቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናሌ እንዲያድግልኝ ስለምፈልግ እያደገ በመሄድ ደግሞ ጥርት ያለ ቪዲዮ በመስራት እንድተባበራችሁ ቻናሉን ሰብስክራይብ አድርጉ።